ሰላም እንዴት ናችሁ? የዩቲዩብ ቤተሰብ ፋሚሊዎቼ ዛሬ ልላችሁ የፈለኩት ነገር መቼም ቪዲዮውን አይታችሁ ሲጨርሱ ላይክ፣ ኮሜንት፣ ሼር ማረጋችሁ ሰብስክራይብስ ማረጋችሁ እንዳትረሱ። ስለምወዳችሁ ጋብለስ አሜሪካ ጋብለስ ኢትዮጵያ። ዛሬ ልላችሁ የመጣሁት ነገር ብዙ ሰዎች ሶሻል ሚዲያ ላይ በአሁኑ ሰዓት የምንጠቀም ብዙ ሰዎች አሉ። ስንጠቀም በጣም ማወቅ ያለብን ብዙ ነገሮች አሉ። ከሃይማኖት ጋር ባንነካካ፣ ከፖለቲካ ጋር ባንነካካ፣ ከዘር ጋር ባንነካካ በጣም ጥሩ ነው እላለሁ፣ በራሴ ማለት ነው። ለምን ይሄ ትላለ ብትሉኝ ዛሬ እነዛ ነገሮች እኛ ለእድገታችንም ለሀገራችንም ለህዝባችንም ለወጣቱም ለሁሉም በጣም ትልቅ ተጽዕኖ እያሳደረብን ያለ ነገር ነው። ሃይማኖት አባት አለው፣ ፖለቲካም ፖለቲካ ሰዎች አሉት፣ ስለ ዘርም የሚያውቁ ሰዎች አሉ። ለነሱ ብንተውላቸው ደስ ይለኛል። ስፔሻሊ ወጣት የሆናችሁ ልጆች በዚህ ዘመን ብዙ መንገዶችን እየሳትን ያለን ብዙ ሰዎች አለን። ጥንቃቄ እናድርግ። ትንሽ እውቅና ሲመጣልን የምንደርስበት የምንረግጠውን ቦታ አናቅም። መጨረሻችን አደጋ ስለሚሆን ማለት ነው። ካለፉት መማር አንችልም እየባሰብን እንጂ። ባለፉት ዘመን ትልልቅ እውቅና ያላቸው ዘፋኞች አይተናል። ትልልቅ እውቅና ያላቸው የተማሩ አይተናል። ትልልቅ እውቅና ያላቸው መሐንዲሶች፣ ኢንጂነሮች ሳይቀሩ የት እንደደረሱ እናውቃለን። ስለዚህ ሁል ጊዜ የምናደርገውን ነገር ትንሽ ቆጠብ እንበል፣ እንወቅ። ሰዎች ለጥቅማቸው ሲፈልጉ እሳት ውስጥ ይከቷቸዋል። ለጥቅማቸው ሲፈልጉ ገደል ውስጥ ይከቷቸዋል። አለማወቅ፣ ብዙ ወጣቶች ባለማወቃችሁ ብዙ ስህተት እየሰራችሁ ትቀራላችሁ። ያለፉት ሰዎች መማር አለብን። ቲክቶከር የሚባል ወንድማችን ዛሬ ድረስ እስር ቤት አለ። ለምን ገባ ብንል ሊያስጠይቀው የሚችል ነገር ነው ያደረገው። ማንንም ወንጀል አንችልም። ለምን መደረግ የሌለበት ማለፍ የሌለብን ቀይ መስመር ስናልፍ ጥሩ አይደለም። ሰዎች ሳያውቁ እንዳወቁ አድርገው የሚከቷችሁ ቦታ አለ። ጥንቃቄ አድርጉ። በዚህ ዘመን ህይወታችሁ፣ ትዳራችሁ፣ ከቤተሰባችሁ የምትለያዩበት ብዙ ቀላል ነገሮች አሉ። ሰዎች በቀላል መንገድ እሳት ውስጥ ይከቷችኋል። ለራስህ የምትኖረው አንተ ራስህ ብቻ ነህ። ለራስሽ የምትኖሪው አንቺ ራስሽ ብቻ ነሽ። እኔን ሰድበሽ ምንም ልታረግ የምትችይው ነገር የለም። እኔን ሰድበህ ምንም ልታረገው የምትችለው ነገር የለም። እኔ አንተንም አንቺንም ብሰድባችሁ ምንም እናንተን ህይወት አልቀይር፣ የኔን ህይወት አልቀይር። ምን አተርፋለሁ? ችግርና መከራ፣ ጥላቻ ነው ማተርፈው እዛ ቦታ ላይ። ያ ነገር እንዳይሆን ብዙ ጊዜ እንደዚህ ሚዲያ ላይ በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በኢንስታግራም የምንንቀሳቀስ ሰዎች አለን። በእውቀትም እንንቀሳቀሳለን፣ ያለ እውቀትም እንንቀሳቀሳለን። ጋዝ ያርከፈከፋችሁት ጭድ ስትለኩሱት ሰከንድ አይቆይም፣ ሲበን አመድ ይኮናልና በጣም ብዙ ጥንቃቄ እናድርግ ጋይስ። ለራሳቸው ጥቅም ብለው እሳት ውስጥ ይከቷቸዋል። ለራሳቸው ጥቅም ብለው ብዙ ነገር ይዘረዝሩታል። ዛሬ አንድ ነገር ስትናገር የሚተነትነው ብዙ ሰው ነው። ብዙ ሰው አለ፣ ስም መጥራት ባያስፈልግም፣ ግን ጥንቃቄ እናድርግ። ሁሌ እያለፍን እየተሻሻልን መምጣት ትተን እኛ እየቀረን ነው ወደኋላ። ይሄንን ነገር ለሰዎችም ሼር አድርጉት፣ ሰዎች ጋር ይድረስ። ሲሪየስ የሆነ መልእክት ነው ማስተላለፍላችሁ፣ ለሚገባህ ማለት ነው። ለሚገባሽም ለሚገባህ እጭ የምትል ሰው አለ። ምን አባቱ ምንላት ባህሪ አለን። ይሄ ምን ያመጣል ምለን ሲመጣ ምንም ነገር ላይ ልንወጣው አንችልም። ህግን ህግ አይከሰውም። አንዳንዴ በእኛ ሀገር ይሄንን ማወቅ አለባችሁ። ህግን ህግ አይከሰውም። ህግ አንለፍ፣ ደንብ አንለፍ። ከሄድን በኋላ ከተበላን በኋላ ዋጋ የለም። ሚሊዮን ህዝብ ቢጮህልን አንዳንዴ ሀገራችን 130 ሚሊዮን ህዝብ አለን።
ከ130 ሚሊዮን ህዝብ ያቀናል ብለን እንዳናስብ። ብዙ ጥሩ ሰዎች አሉ ለቤታቸው፣ ለሀገራቸው፣ ለህዝባቸው፣ ለሁሉ ነገር የሚያስቡ ብዙ ጥሩ ሰዎች አሉ። እነዛ ሰዎች አያውቁንም። በሀገር ላይ ብቻ የሆነ ነገር ሲነሳ ይነሳሉ፣ ሀገርን የሚነካ ነገር ሲመጣ። ስለዚህ አንዳንዴ የምናደርጋትን የምናስተላልፋትን ነገር ጥንቃቄ እናድርግ። እኛ ሊያዋጣን የሚችለው ኢትዮጵያዊነታችን ብቻ ነው። ኢትዮጵያዊነት አንድነታችን። ከዛ በተረፈ ምንም ብናረግ ምንም ከመሞት በስተቀር ምንም ጥቅም የለንም። ባህል ስናከብር ግርግር እንፈጥራለን። የሆነ ነገር አዲስ ነገር መጥቶ አዲስ ነገር ሲፈጠር ግርግር ይፈጠራል። ይጨበጨብላችኋል፣ ይጮህላችኋል፣ ይዘመርላችኋል። ችግር የለም። የምትሰሯት ትንሽዬ ቅንጣት ስተት ዋጋ ያስከፍላችኋል። እያሰባችሁ እየተሳቀቅክ አትኑር። እየተሳቀቅሽ ለመኖር ስራ አትስሪ። ያ እንዳይሆን ጥንቃቄ እናድርግ። ብዙዎቻችን መናገርን እንጂ የሚመጣብን ነገር አናቅም። መናገር እንጂ ምን መልስ እንዳለው አያውቁም። አንዳንዴ ስንጠይቅ ለሰው ስንጽፍ መልሱ ምን ይሆናል የሚለውም ነገር ማወቅ አለብን። ሳናቀው በምናደርገው እንዲሳቅልን፣ እንድንጫወት፣ ሰው እንዲያጨበጭብልን እናረግ እንልና ብዙ ዋጋ ያስከፍለናል። ትዳርን በጨዋታ ሚስትህንም በቀልድ ባልሽንም በጨዋታ በቀልድ ታጭዋለሽ። አንዳንዴ ከዛ ከጠፋ አንድ ቀንና አንድ ሁለት ቀን 3 ቀን ከተሳቀልን ሲሳቅልን ብዙ ኦቨር እንሄዳለን። ከዛ በኋላ ግን የሳቅልን ሰዎች በሙሉ ሲያስለቅሱን ነው የምናየው። ስለዚህ ጥንቃቄ እናድርግ። እወዳችኋለሁ። ቪዲዮ ላይ ኮሜንት፣ ሼር ኤቭሪ ፍራይዴ እንዲህ አይነት 10 ደቂቃ የሚሞላ ቪዲዮ ለቅላችኋለሁ። ዩቲዩቤን ሁላችሁም ያያችሁ ሰዎች በሙሉ ሰብስክራይብ አድርጉት፣ ሼር አድርጉት። ብዙ መልእክት አለኝ። እወዳችኋለሁ። ጋብለስ አሜሪካ፣ ጋብለስ ኢትዮጵያ። ህዝባችን ሰላም ያርግልን። እወዳችኋለሁ። አንድነታችን